ሃሎ ጋይስ እንዴት ናችሁልኝ? እስራኤል ነኝ። ኦኬ በዛሬው ቪዲዮ የምንመለከተው ማለት ነው ሁለት አዳዲስ አፕዴቶች ዩቲዩብ ላይ የተጨመሩ አፕዴቶችን የምንመለከት ይሆናል። ኦፍ ኮርስ ይሄን አፕዴት እናንተም አይታችሁም ሊሆን ይችላል፣ ነገር ግን ግዴታ ለእናንተ ይሄን ቪዲዮ መስራት ስላለብኝ ነው ማለት ነው። ኦፍ ኮርስ ጋይስ ዛሬ ፌስለስ መጥቼላችኋለሁ። ያለሁበት ሁኔታ ስለማይመቸኝ ነው ቪዲዮ ለመስራት ማለት ነው፣ ግን የግዴታ ይህ ቪዲዮ ለእናንተ ማድረስ ስላለብኝ ነው ማለት ነው። ሶ ቀጥታ አሁን ወደ ዩቲዩብ ገብተን ስፔሲፊካሊ ይህ ለኮንቴንት ክሬተሮች ምን ቫልዩ ፕሮቫይድ እንደሚያደርግ ይሄ አፕዴት እናያለን ማለት ነው። ሁለተኛው አፕዴት በተለይ በጣም አስፈላጊና በቅርቡ የተጨመረ አፕዴት ነው። እኔ ራሱ ትላንት ነው እናብል ያደረኩትኝ ማለት ነው። ስቴፕ ባይ ስቴፕ አሁን ይሄን አፕዴት የምንመለከት ይሆናል። ቀጥታ አሁን ወደ ዩቲዩብ ገብተን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ኦኬ ጋይስ አሁን ወደ ዩቲዩብ ገብቻለሁ እንደምትመለከቱት። ሶ በስልካችሁም እንዲሁም ደግሞ በኮምፒውተራችሁም ደሴ ነው ኦኬ ወደ ቻናላችሁ ገብታችሁ ነው ይሄን አፕዴት የምትመለከቱት ማለት ነው። ሶ ቀጥታ አሁን ወደ ቻናሌ ልገባና እዚህ ጋር የፕሮፋይል አይከን ነካለሁ ከስር ማለት ነው። ሶ በመቀጠልም ይሄው እዚህ ጋር ወደ ቻናሌ ሲገቡ እዚህ ጋር ቻናላችሁ ላይ see your subscribers ብሎ ከስር የሚያመጣ ነገር ይኖራል ማለት ነው። እናንተ አይታችሁ ከሆነ አላውቅም፣ ብቻ ግን እንደዚህ አይነት ነገር ከስር ያመጣላችኋል። የእናንተን ሰብስክራይበሮች በዚህ መልኩ መመልከት ትችላላችሁ። ሶ ይህም የሚሰራላችሁ ማለት ነው የእናንተን ቻናል ማን ሰብስክራይብ እንዳደረገ እንዲሁም ደግሞ እዚህ ጋር የማመጣላችሁ ማለት ነው ደሴም ኮምባይን እነዛም ቻናል አላቸው ማለት ነው። እዚህ ጋር የምትመለከታቸው ሁሉም ማለት ነው ሰብስክራይበርስ ብሎ አምጥቶልኛል። እነዚህ ሁሉ ሰብስክራይበሮቼ የዩቲዩብ ቻናል አላቸው እነሱ ማለት ነው። ስለዚህ እዚህ ጋር እነሱ ምን አይነት ኮንቴንቶችን እንደሚሰሩ እያያችሁ ለነሱ የሚጠቅሙ ኮንቴንቶችን ክሬት በማድረግ ሞር የራሳችሁን ኦዲየንስ መገንባት እንዲሁም ደግሞ የራሳችሁን ብራንድ መገንባት ትችላላችሁ ማለት ነው። እዚህ ጋር የምትመለከታቸው በጠቅላላ እንግዲህ የራሳቸው የሆነ የዩቲዩብ ቻናል አላቸው ማለት ነው። ስለዚህ የነሱን ቻናል በመመልከት ለነሱ የሚሆኑ ቪዲዮዎችን በመስራት የራሳችሁን ኦዲየንስ ወይም ደግሞ የራሳችሁን ኮሚኒቲ ማሳደግ ትችላላችሁ ማለት ነው። ይሄን አፕዴት ለመጠቀም ምንም ገብታችሁ አክቲቬት ማድረግ አይጠበቅባችሁም። ባይ ዲፎልት ቻናላችሁ ላይ ስትገቡ ከስር see your subscribers ብሎ ያመጣላችኋል። ስለዚህ አንዴ ክሊክ ብቻ በማድረግ እያንዳንዳቸውን ሰብስክራይበሮች በዲቴል ገብታችሁ መመልከት ትችላላችሁ። እነዚህ ሁሉም የእናንተ ሰብስክራይበሮች ናቸው ማለት ነው። ሶሪ የኔ ሰብስክራይበሮች ናቸው። ሶ እዚህ ጋር እነሱ ለሁሉም ማለት ነው የራሳቸው የሆነ የዩቲዩብ ቻናል አላቸው ማለት ነው። ሶ ሁለተኛው አፕዴት እንግዲህ በቅርቡ ነው አናውንስ ያደረጉት ማለት ነው ጋይስ። ሁለተኛው አፕዴት እንዳልኳችሁ ለስፔሻሊ ለኮንቴንት ክሬተሮች ማለት ነው ለኛ ለዩቲዩበሮች በጣም አሪፍ የሆነ አፕዴት ነው። እዚህ ጋር ከስር እንደምትመለከቱት ማናጅ ቪዲዮስ ከሚለው በስር ቪዚት ኮሚኒቲ የሚል ኦፕሽን አለ ማለት ነው። እዚህ ጋር እንግዲህ ቪዚት ኮሚኒቲ የሚል ኦፕሽን ተጨምሮልኛል። ይሄን አፕዴት ትላንት ገብቼ አክቲቬት አድርጌያለሁ የራሴ ቻናል ላይ ማለት ነው። ሶ እስቲ አንዴ ቪዚት ብለን ገብተን ስንመለከት እዚህ ጋር እንደምታዩት ኢትዮ ቴክ ሪቪው ኮሚኒቲ ብሎ እዚህ ጋር ያመጣላችኋል ማለት ነው። ሶ እዚህ ጋር ራሱ እያንዳንዱ የኮሚኒቲውን ዲስክሪፕሽን ራሱ አስቀምጦልኛል ማለት ነው። ሶ እዚህ ጋር እንደምታዩት እያንዳንዱ የራሴ ኮሚኒቲ ወይም ደግሞ የኔ ሰብስክራይበር የሆነ ሰው እዚህ ጋር የኔ ኮሚኒቲ ላይ ገብቶ የተለያዩ ፖስቶችን ፖስት ማድረግ ይችላል ማለት ነው። በዚህ መልኩ ማለት ነው የፈለጋችሁን ፖስቶች የኔ ሰብስክራይበሮች እዚህ ጋር ገብታችሁ ፖስት ማድረግ ትችላላችሁ። ራሳችሁ ደግሞ የራሳችሁ ፖስት ማየት ከፈለጋችሁ ማይ ፖስት ብላችሁ እሱን ክሊክ በማድረግ የራሳችሁን ፖስት ብቻ መመልከት ትችላላችሁ። እንዲሁም ደግሞ ሌሎች የራሳችሁ ኮሚኒቲ ላይ ፖስት ያደረጉትን ቶፕ ብላችሁ መመልከት ትችላላችሁ። እንግዲህ እዚህ ጋር ኮሚኒቲ ማኔጅ ምን አለ ወይም ደግሞ ኮሚኒቲ ሴቲንግ የሚል አለ። እሱን አንዴ ክሊክ በምታደርጉበት ጊዜ ኮሚኒቲያችሁ ላይ መፖስት እንዲሁም ደግሞ ሞዴሬሽኑ ምናምን እዚህ ጋር አጀስት የምታደርጉበት ነው። ሞዴሬሽኑ እኔ በራሴ ፖስት ሞዴሬሽን ቤዚክ ላይ አስቀምጨዋለሁ። ሶ እናንተ እዚህ ጋር የፈልጋችሁት ላይ ማስቀመጥ ትችላላችሁ፣ ግን ሪከመንድ የሚደረገው ቤዚክ ነው ማለት ነው። ሶ ሌላኛው እዚህ ጋር ይሄን አፕዴት ለመጠቀም ወይም ደግሞ ይሄን ኮሚኒቲ አፕዴት ለመጠቀም ምንድነው ማድረግ የሚጠበቅብኝ ልትሉ ትችላላችሁ። እሱም በቀላሉ ማለት ነው ለምሳሌ ይሄ የራሴ ኮሚኒቲ ኢትዮ ቴክ ሪቪው። ሶ እዚህ ጋር እሱን ለማብራት ምን ታደርጋላችሁ? የቻናላችሁ ቪዲዮ ማኔጅ ቪዲዮስ የሚል አለ። ከሱ አጠገብ እዚህ ጋር የፔን ቱል አይከን አለች የሁላችሁም ላይ ማለት ነው። እሷን አንዴ ክሊክ በማድረግ የራሳችሁን የቻናላችሁን ኮሚኒቲ አክቲቪቲ ኢኔብል ማድረግ ትችላላችሁ። እዚህ ጋር እንደምታዩት ሶስተኛ ላይ መጨረሻ ላይ እዚህ ጋር ማይ ኮሚኒቲ የምትላለች እሷን አንዴ ኢናብል ታደርጋላችሁ። እኔ ለምሳሌ ይሄው ባጠፋ አሁን ይጠፋልኛል ማለት ነው። ላሳያችሁማ ይሄው እንደምታዩት አጥፍቻለሁኝ። ሶ አንዴ ገብቼ ፔንቱል አይኮናን ክሊክ በማድረግ ኮሚኒቲን ኢናብል አደርጋለሁኝ ማለት ነው። ሶ ማንም ሰው የኔ ቻናል
ሜምበር የሆነ ሰው እዚህ ጋር የፈለገውን ፖስት መፖስት ይችላል ማለት ነው። ይሄን ደግሞ የሚረዳው የእናንተ ኮሚቴ የቻናላችሁ ሜምበር ምን አይነት ቪዲዮዎች ሊሰራለት እንደሚፈልግ እና የተለያዩ የራሱን ሐሳብ እዚህ ጋር ኮሜንት ላይ ፖስት ማድረግ ይችላል። ለምሳሌ ወደ ኢትዮ ቴክ ኮሚኒቲ በሌላ ቻናል ገብቼ ፖስት አድርጌ ላሳችሁ። እዚህ ጋር ልውጣ። ኦኬ ሶ እዚህ ጋር ስዊች አካውንት ብዬ በሌላኛው አካውንት ገብቼ ላሳችሁ። ሶ ወደዚህኛው አካውንቴ ገብቼ ላሳይ ማለት ነው፣ ወደ እስራኤል አሌክስ። ሶ እዛ ላይ ገብቼ ደግሞ ኮሚኒቲ ላይ እንዴት ፖስት እንደሚደረግ ላሳይ። ኦኬ ሶ አሁን እናደርገው ምንድነው ወደ እዚህ ጋር ወደ ፕሮፋይል አይከናችን እንገባለን። ምንድነው የምናደርገው በቀጥታ ኢትዮ ቴክ ሪቪው ስለፈለኩ ኢትዮ ቴክ ሪቪው ብለን ሰርች እናደርጋለን ማለት ነው። ኦኬ ይሄው እንደምትመለከቱት ወደ ኢትዮ ቴክ ሪቪው ገብተናል። አንዴ ክሊክ አድርጌ ወደ ቻናሉ ገባለሁኝ ማለት ነው። ሶ በዚህ መልኩ ወደ ቻናሉ ከገባው በኋላ ቻናሉ ላይ የሆነ ነገር ፖስት ማድረግ ስለፈለኩኝ ምን አደርጋለሁ ወደዚህ ስክሮል በማድረግ ፖስት ይምላል እሱን አንዴ ክሊክ አደርጋለሁኝ ማለት ነው። በመቀጠል ምንድነው የምናደርገው የራሳችንን ፖስት እዚህ ላይ ፖስት እናደርጋለን ማለት ነው። እዚህ ጋር አሁን ፖስት ለማድረግ what is on your mind የምትላለች ከስር እዚህ ጋር ሶ እዚህ ጋር ክሊክ በማድረግ በቀላሉ የራሳችሁን ሐሳብ ወይም ደግሞ ፖስት ማድረግ የፈለጋችሁን ፖስት በዚህ መልኩ ክሊክ በማድረግ ወይ ፎቶ አሊያም ደግሞ በቴክስት መልክም አሊያም ደግሞ እዚህ ጋር እንደምታዩት ፖልም ክሬት ማድረግ ትችላላችሁ ማለት ነው። ሶ የፈለጋችሁትን ፖስት በዚህ መልኩ ለኮሚኒቲያችሁ እንዲሁም ደግሞ ኮሚኒቲያችሁም የራሳችሁ ቻናል ላይ ፖስት ማድረግ ይችላሉ። ይህን ፖስት ማድረግ የሚችሉት እንግዲህ የእናንተ ሰብስክራይበሮች ብቻ ናቸው። ሌላ ሰው እዚህ ላይ ገብቶ ፖስት ማድረግ አይችልም። የእናንተን ቻናል ሰብስክራይብ ያደረገ ሰው ብቻ እዚህ ፖስት ኮሚኒቲ ፖስት ላይ ፖስት ማድረግ ይችላል። እንዲሁም ደግሞ ይህን ፖስት የምታየው ጠቅላላ ለእናንተ ለሰብስክራይበሮች ብቻ ነው ማለት ነው። እንግዲህ በኮሚኒቲያችሁ ጋር በጣም ጥሩ የሆነ ሪሌሽን ወይም ደግሞ ከኦዲየንሳችሁ ጋር ጥሩ የሆነ ግንኙነት እንዲኖረው ያደርጋል ይህ ፖስት ማለት ነው። ሶ በቀላሉ ኦዲየንሳችሁም የእናንተ ቻናል ላይ እንዲሰራ የሚፈልገው ወይም ደግሞ የራሱን ሐሳብ በቀላሉ እዚህ ኮሚኒቲ ላይ በመምጣት ፖስት በማድረግ የፈለጋችሁትን ሐሳብ በቀላሉ አይዲያችሁን ሼር ማድረግ ትችላላችሁ ማለት ነው። ሶ በዚህ መልኩ ይህን አፕዴት መጠቀም ትችላላችሁ። እስቲ እናንተስ እንዴት አያችሁ? ለእናንተስ ለኮሚኒቲያችሁ እንዲሁም ደግሞ ለቻናላችሁ ምን አይነት ቫልዩ ፕሮቫይድ ያደርግላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቻናላችንን ደግሞ ሰብስክራይብ ማድረግ እንዲሁም ደግሞ የተለያዩ ሐሳቦችን የምናስቀምጥበትን የቴሌግራም ኮሚኒቲያችን ኢትዮ ቴክ ሪቪው መቀላቀል እንዳትረሱ። በቀጣይ አሪፍና አስተማሪ ቪዲዮ እስከምንገናኝ see you inside ቻው።